ሰው በዕለት ተዕለት እንቅስቃሴው ህይወቱ በምርጫና በውሳኔ የተሞላ ነው። የምርጫና ውሳኔ የሚባለው ጉዳይ የሰው ልጅ አንዱ የህይወቱ አካል ነው። በህይወታችሁ እንድታውቁ የሚገባው መሰረታዊ ነገር ቢኖር ምንድነው? ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው እንደሆነ ነው። ማንም ሰው አንተን ከፍም ዝቅም የማድረግ አቅምም ችሎታውም የለውም። ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው ነው። ገንዘብ ማጣትህ፣ ስራ ማጣትህ፣ ወላጆች ማጣትህ ወይም የደረሰብህ የህይወት ፈተናና መከራ ከፍም ዝቅም አንተን የማድረግ ችሎታ አቅም የለውም። ወዳጆቼ በህይወታችን የምናልፍባቸው ብዙ ውጣ ውረዶች አሉ። ከፍታ ዝቅታ፣ ማግኘት ማጣት፣ መወደድና መጠላት፣ መፈለግና መገፋት፣ የተለያዩ የህይወት መንገዶችን እናልፋለን። ነገር ግን የኛን የህይወት ቦታ የህይወት አይነታችንን ስፍራችንን የሚወስነው የገዛ ምርጫችንና የገዛ ውሳኔያችን ነው። አንዳንድ ሰዎች ቶሎ ይመርጣሉ፣ ሌሎች ሰዎች ቶሎ ይወስናሉ። አንዳንድ ሰዎች ቸኩለው ይመርጣሉ፣ ሌሎች ሰዎች ደግሞ ቸኩለው ይወስናሉ። ሌሎች ዘግይተው ይመርጣሉ፣ ሌሎች ደግሞ ዘግይተው ይወስናሉ። ሌሎች ደግሞ በጭራሽ የመምረጥ አቅም የላቸው ወይም ደግሞ በጭራሽ ሁሉ የመወሰን አቅም የላቸው። ምርጫና ውሳኔን በተመለከተ በህይወታችሁ ስትመለከቱ ለመምረጥ በጣም የሚቸገሩ ሰዎች አሉ። ለመወሰን በጣም የሚቸገሩ ሰዎች አሉ። ዲያሌማ ውስጥ የሚገቡ ምን መማር እንዳለባቸው፣ የት መማር እንዳለባቸው፣ ማንን ማግባት እንዳለባቸው፣ ማንን አለማግባት እንዳለባቸው፣ ምን መስራት እንዳለባቸው፣ የት መቸገር እንዳለባቸው፣ መገኘት እንዳለባቸው፣ የት አለመገኘት እንዳለባቸው። ብቻ ምርጫና ውሳኔ የሰው ልጅ አንዱ የህይወቱ ክፍል ነው። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። ጻፉ። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። አንድ ሰው አልወስንም ብሎ ቢል እንኳን ባለመወሰኑ ወስኗል። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። አልመርጥም ብለህ ብትል እንኳን ባለመምረጥ መርጠሃል። አልወስንም ብለህ ብትል እንኳን ባለመወሰን ወስነሃል። መማርን አልመርጥም ብለህ ካልክ መሐይምነትን መርጠሃል ማለት ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል ማለት ነው። የተሻለ የህይወት ሁኔታ ውስጥ ለመምጣት ካልወሰንክ በዛው የህይወት ውድቀት ውስጥ ለመቀጠል ወስነሃል። በሌላ አማርኛ ለመስራት ካልወሰንክ ለመስረቅ ወስነሃል። ለመስራት ካልወሰንክ ተረጂ ለመሆን ወስነሃል። በህይወታችሁ እንድታቆሙ የሚገባችሁ ነገር በጣም ደረጃችሁን፣ ከፍታችሁን፣ ቦታችሁን ከፍም ዝቅም የሚያደርገው የገዛ ምርጫችሁ የገዛ ውሳኔያችሁ ነው። የምፈልገው ነገር ስላልተሟላ ነው ብለው ያስባሉ ወይም ይላሉ፣ እንደ ምክንያት ያቀርባሉ። ሌሎች ደግሞ በቤተሰቤ ምክንያት ነው ደስተኛ ወይም ስኬታማ ያልሆንኩት፣ ከገጠመኝ ፍቅረኛ ካለፍኩበት የህይወት ውጣ ውረድ የተነሳ ነው፣ በቤተሰቦቼ መሞት ነው ወይም ደሃ ሀገር ውስጥ ስለተወለድኩኝ ነው ብለው የሚያስቡ ብዙ ሰዎች አሉ። እነዚህ ምክንያቶች ምንም ይሁኑ ምንም አንተ ስኬታማ ላለመሆነ ወይም ደስተኛ ላለመሆነ እንደ ምክንያት አድርገህ የምታቀርባቸው ነገሮች አንተ ምክንያት አድርገህ አቀረብካቸው እንጂ ምክንያቶቹ ውሃ የማይቆጥሩ አንተ ካለፍክበት ሁኔታ በላይ ያለፉና አንተ ያልደረስክበት ሁኔታ ላይ መድረስ የቻሉ ሰዎች ስትመለከት ያንተ ምክንያት እዚህ ግባ የማይባል ተራ ምክንያት እንደሆነ መገንዘብ ይቻላል። ወዳጆቼ በፍቅረኛ መከዳት፣ በሰዎች መጠላት፣ በቤተሰብ ሞት፣ በተለያየ ሁኔታ ተደጋጋሚ ኪሳራ፣ በብዙ አስቸጋሪ የህይወት መንገዶች ውስጥ ስታልፉ ልክና እናንተ ብቻ ያለፋችሁ የሚመስላችሁ ከሆነ ተሳስታችኋል። ያልሰማችሁት እንጂ ያልሆነ ነገር በምድር ላይ የለም። ብዙ ነገር በምድር ላይ ሆኗል። ምድር ብዙ ነገር አስተናግዳለች። ስለዚህ አንድ ማወቅ የሚጠበቅባችሁ መረዳት የሚጠበቅባችሁ ነገር ምንድነው? እናንተን ከስኬት ወደ ኋላ ያስቀራችሁ ደስተኛ እንዳትሆኑ ያደረጋችሁ ነገር የገዛ ምርጫችሁና የገዛ ውሳኔያችሁ እንደሆነ ማወቅ በጣም ተገቢ ነው። ማወቅ ተገቢ ነው። በህይወታቸው አስገራሚ ለውጥ ያመጡ ሰዎች፣ ትልልቅ ደረጃ የደረሱ ሰዎች ከናንተ በምን ቢሻሉ ነው? ከናንተ በምን ቢለዩ ነው ትልቅ ደረጃ ላይ መድረስ የቻሉት ወይም አስገራሚ ለውጥ ማምጣት የቻሉት የሚለውን ነገር እንድትጠይቁ ፈልጋለሁ።
እኛ የተማርንበት ትምህርት ቤት የተማሩ ያደግንበት ሰፈር ያደጉ የለበስነውን አይነት ልብስ የለበሱ በተመሳሳይ ማህበራዊ እሴት ውስጥ ያደጉ ጎረቤቶቻችን፣ ጓደኞቻችን፣ አብሮ አደጎቻችን፣ ወዳጆቼ የኢትዮጵያ ህዝብ እንደሆነ በጣም ጥቂት ህዝብ ነው እንጂ ኦልሞስት ኦል አንድ አይነት ነው ህይወታችን። ራቱን የሚበላው እንጀራ በወጥ ነው። የወጡ አይነት ነው የሚለያየው እንጂ አብዛኛው ኢትዮጵያዊ እንጀራ በሆነ ወጥ ነው የሚበላው። ወይ በሽሮ ወይ በድንች ወይ በምስር ወይ በሆነ ነገር ነው የሚበላው። የብዙዎቻችን ልዩነት ምናልባት አጥራችን ሊሆን ይችላል። የቤታችን አጥር እሱም ቢሆን ኦልሞስት ኦል ተመሳሳይ ነው ብዬ አስባለሁ። እነዛ አስገራሚ ደረጃ ላይ የደረሱ ሰዎች፣ አስገራሚ ለውጥ ያመጡ ሰዎች ካንተ በምን ቢለዩ ነው አስገራሚ ለውጥ አስገራሚ ሁኔታ ላይ መምጣት የቻሉት የሚለውን ነገር እንድታቁ ወይም እንድታስቡ ፈልጋለሁ። ስላችሁ በህይወታቸው አስገራሚ ለውጥ ያመጡ ሰዎች ካያችሁ አስገራሚ ውሳኔ መወሰን የቻሉ ናቸው። ስለዚህ በህይወታቸው አስገራሚ ለውጥ ያመጡ ሰዎች አስገራሚ ውሳኔ የወሰኑ ሰዎች ናቸው። በህይወታቸው ከባድ ደረጃ ትልቅ ደረጃ ደርሰው ያያቸዋቸው ሰዎች ካሉ እነዛ ሰዎች ትልቅ ውሳኔ በህይወታቸው ወስነዋል። ጻፉ እንደዚህ ብላችሁ በገዛ ህይወታቸው በገዛ ማንነታቸው በመንገዳቸው ላይ አስገራሚ አንኤክስፔክትድ የሆነ ማንም ያልጠበቀው ሊገምት ያልቻለው ውሳኔ መወሰን የቻሉ ሰዎች ናቸው። አስገራሚ ለውጥ በህይወታቸው ላይ ማምጣት የሚችሉ ትልቅ ደረጃ ደርሰው ያያቸው ሰዎች ካሉ እነዛ ሰዎች ትልቅ ውሳኔ በህይወታቸው ላይ ወስነዋል። ምናልባትም አንተ መወሰን የሳሳለትን መወሰን ያዘንክለትን ወይም የፈራህለትን ውሳኔ መወሰን ችለዋል ሰዎቹ። አንተ ምክንያቶች ስትደረድር በተለያዩ አቅጣጫዎች ለራስ ይቅርታ ስትሰጥ ስሜትህን፣ ምቾትህን፣ የተለያዩ ክብርህን፣ አጉል ኩራትህን ምናምን ስትንከባከብ እነሱ ግን በራሳቸው ላይ ጨክነው በክብራቸው ላይ ጨክነው ምቾታቸውን ትተው ትልቅ ውሳኔ በጣም ትልቅ ውሳኔ ከባድ ውሳኔ መወሰን የቻሉ ሰዎች ትልቅ ደረጃ መድረስ ችለዋል። let me tell you አንተ ዛሬ ያለህበትን ቦታ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ቦታ ላይ ነው ዛሬ ያለኸው። አንተ ዛሬ ያለኸው ያንተ የዛሬ ህይወት የዛሬ ኢኮኖሚ የዛሬ መንፈሳዊ ማንነት የዛሬ ስታተስ የዛሬ 5 ዓመት ስታነባቸው የነበሩ መጽሐፎች ስታያቸው የነበሩ ፊልሞች አብረውክ የነበሩ ሰዎች የወሰኑልህ ውሳኔ ነው። የሱ ውሳኔ ውጤት ነው። ዛሬ ደግሞ አንተ የምትገኘው የዛሬ 5 ዓመትህን ወደፊትህን ሊቀይር በሚችል ቦታና ሁኔታ ውስጥ ነው የምትገኘው። ወዳጆቼ ውሳኔ ህይወት ቀያሪ ነገር ነው። ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ እናንተ የምትፈልጉት አይነት ውጤት እጃችሁ ላይ እንዲገባ ከፈለጋችሁ በምትፈልጉት አቅጣጫ መጫን ይጠይቃል። የናንተን ውሳኔ የናንተን ምርጫ ይፈልጋል። በእርግጠኝነት እሱ ልነግራችሁ እችላለሁ። ዓለም ብዙ ነገር ቀላቅላ ብዙ ነገር አደባልቃ ነው የምታመጣው። መምረጥ ያንተ ጉዳይ ነው። ለህይወትም ይጠቅመውን ነገር ለእድገትም ይጠቅመውን ነገር የተሻለ ማንነት ላይ እንድትመጣ የሚጠቅምህን ነገር መምረጥ ያንተ ጉዳይ ነው። አግበስብሰ አለማስገባት ያንተ ጉዳይ ነው። የትኛውም ነገር በሆነ መልኩ ስለተገኘ ወደ ህይወት የምታስገባው ኢንፑት ካለ አውትፑት አለ። ብራዘር የሚገባ ነገር ካለ የሚወጣ ነገር አለ። ስለሚገባው ነገር ካልተጠነቀቅ ስለሚወጣው ነገር አንተ ኮንትሮል ልታረገው አትችልም። ልትቆጣጠር የምትችለው የሚገባውን ነገር ነው። የሚወጣውን ነገር አንተ ዲተርማይን ልታረገው ልትወስነው አትችልም። በህይወትክ ዓለም እንደዚህ ነች። ዓለም በብዙ ምርጫዎች የተሞላች ነች። የቱን መውሰድ የቱን አለመውሰድ የቱን መቀበል የቱን አለመቀበል እንዳለብህ አንተ ነህ ማወቅና እርግጠኛ መሆን ያለብህ። አንድ ጥያቄ ልጠይቃችሁ። ከውርደትና ከክብር የትኛው ነው የተሻለ? ከመናገርና ከማዳመጥ የቱ ይሻላል? አቤት። ከማስመሰልና ከመሆን የቱ ይሻላል? ከዓለማዊነትና ከመንፈሳዊነት የቱ ይሻላል? ከአዝማሪነትና ከዘማሪነት የቱ ይሻላል? ከመገመትና ከማስታወስ የቱ ይሻላል?
ከመገመትና ከመለካት የቱ ይሻላል? ከመኮፈስና ከማጎንበስ የቱ ይሻላል? ከማስታወስና ከመጻፍ የቱ ይሻላል? ግን ሰው ብቻ አይደለም እስር ቤት የሚገባው፣ ሐሳብም ይታሰራል። የሐሳብ እስር ቤት ጽሑፍ ይባላል። ኦኬ፣ ለምንድን ነው ይሄን የጠየቅኳችሁ? በደንብ ስሙኝ። ለምንድን ነው ይሄን የጠየቅኳችሁ? ይሄ በጣም ቀላል ምርጫ ነው። በጣም ቀላል ምርጫ ነው። ከውርደትና ከክብር ስላችሁ ክብር፣ ከመናገርና ከማዳመጥ ማዳመጥ፣ ከመኮፈስና ከማጎንበስ ማጎንበስ፣ ከመንፈሳዊነትና ከዓለማዊነት መንፈሳዊነት፣ ከአዝማሪነትና ከዘማሪነት ዘማሪነት በጣም ቀላል ምርጫ ነው። ህይወት ግን እንደዚህ ብቻ ሆና ብትኖር ኖሮ ጥሩ ነበር። ህይወት እንደዚህ ብቻ ብትሆን ጥሩ ነበር። ያገሬ ልጆች፣ ህይወት በህይወታችሁ ውስጥ ያሉ ምርጫዎች አንድ መጥፎ፣ አንድ ጥሩ፣ አንድ ስህተት፣ አንድ ትክክል ቢሆን ጥሩ ነበር። ነገር ግን ይሄ ለነሌዊ እታች ላሉ ልጆች፣ ለህፃናት፣ በጣም ኤሌመንተሪ ለሆኑ ሰዎች የሚተው ምርጫ ነው። እያደግ ስትመጣ ቁመት እየጨመረ እድሜ እየጨመረ ሲመጣ ህይወት ለአንተ አንድ ትክክል፣ አንድ ስህተት፣ አንድ መጥፎ፣ አንድ መልካም የሆነ ምርጫ ከማቅረብ ትወጣለች። ያ ተራ ጉዳይ ነው። ከባዱ ጉዳይ በመልካምና በመጥፎ መካከል መምረጥ ሳይሆን በሁለት መልካሞች መካከል የተሻለውን መምረጥ ነው። ወዳጆቼ፣ ውድቀት ያለው በአንድ መልካምና በአንድ ሌላ መጥፎ መካከል ባለ ምርጫ ውስጥ አይደለም። በሁለት መልካም መካከል እንኳን ውድቀት አለ። ከባዱ ምርጫ በሁለት መልካም መካከል ያለ የተሻለውን መልካም የመምረጥ ምርጫ ነው። አሁን ብዙዎቻችሁ እየተሸወዳችሁ ያላችሁት በመጥፎና በመልካም መካከል ባለ ምርጫ አይደለም። ብዙዎቻችሁ እየተሸወዳችሁ ያላችሁት በትክክልና በስህተት መካከል ባለ ምርጫ ውስጥ አይደለም። ችግሩ ያለው በሁለት መልካሞች መካከል የተሻለውን መልካም የመምረጥ ጉዳይ ላይ ነው። የብዙ ሰዎች ታሪክ የተበላሸው፣ መንገዳቸው፣ ህይወታቸው ምስቅልቅል ያለበት ምክንያት አንድ ነገር ሲመርጡ እንደ ቃሉ አይመርጡም፣ እንደ እግዚአብሔር ቃል አይመርጡም። አንድ ነገር ሲመርጡ ትዕግስት የሚጠይቅ ምርጫ አይመርጡም፣ እምነት የሚጠይቅ አይመርጡም፣ ጽናት የሚጠይቅ አይመርጡም። የሚመርጡት በቀላሉ ሊተገብሩት የሚችሉት መስሎ ከተሰማቸው ብቻ ነው የሚመርጡት። እጮኛም ስትመርጡ ይሁን፣ ስራም ስትመርጡ ይሁን፣ የፈለጋችሁትን ነገር ስትመርጡ ይሁን፣ እስከ ዛሬ ድረስ እንዴት ነው የመረጣችሁት? ትልልቅ ነገር አቺቭ ያደረጉ ሰዎች ትልልቅ ሁኔታ ላይ የመጡት from the beginning ሲመርጡ ትዕግስት የሚጠይቅ ነገር መርጠው ነው። ልፋት የሚጠይቅ ነገር መርጠው ነው። አንተ ልፋት የሚጠይቅ ነገር አትመርጥም እና አንተ ቁጭ ማለት ብቻ የሚጠይቅ ነገር ነው የምትመርጠው። አንተ ስትመርጥ የምትመርጠው ቀላሉ ምርጫ ነው። ትልልቅ ሰዎች፣ ተጽዕኖ የፈጠሩ ሰዎች፣ በዘመናቸው አስገራሚ ለውጥ ያመጡ ሰዎችን ካያቸው ደግሞ እየመረጡ የመጡት ቀላሉ ምርጫ ሳይሆን እንደ ቃሉ የሆነውን ምርጫ፣ ጊዜ የሚጠይቀውን ምርጫ፣ እምነት የሚጠይቀውን ምርጫ፣ ፍጻሜው ያማረ የሆነውን ምርጫ ነው የሚመርጡት። ቾይስ ውስጥ ነው። አሁንም አንተ ማድረግ ያለብህ ወይም እኔ ማድረግ ያለብኝ ብላችሁ ጻፉ። አሁንም እኔ ማድረግ ያለብኝ ቃሉን መምረጥ ወይም የሚቀለውን መምረጥ። ብራዘር፣ ህይወት እድል አይደለም። እግዚአብሔር መርጠ የምትኖረው ህይወት ነው የሰጠህ። መርጠ የምትኖረው ህይወት ነው የሰጠህ እግዚአብሔር እንጂ እድል አይደለም፣ በአጋጣሚ አይደለም። እግዚአብሔር መርጠን የምንኖረው ህይወት ሰጥቶናል። ምርጫን የመኖር ግዴታ ደግሞ አለብህ። ምርጫን የመኖር ግዴታ አለብህ። አሁን ብዙ ሰዎች እንደፈለኩ መርጣለሁ ይላሉ። የምርጫቸውን ህይወት መኖር አይፈልጉም። ምርጫን የመኖር ግዴታ አለብህ። የተሳሳተ ምርጫና ውሳኔ ምክንያቶች። ሰዎች ለምንድን ነው የተሳሳተ ምርጫ የሚመርጡት? ሰዎች ለምንድን ነው የተሳሳተ ውሳኔ የሚወስኑት? ተራ ቁጥር 1 ግዴለሽነት። ብዙ ጊዜ ሰዎች የተሳሳተ ምርጫ፣ የተሳሳተ ውሳኔ የሚወስኑበት ምክንያት አንዱና ዋነኛው ግዴለሽነት ነው። ግዴለሽነት ማለት ለራስ ህይወት ስሜት የለሽ መሆን፣
ደንታቢስ መሆን፣ ለገዛ ህይወታቸው ደንታቢስ መሆን፣ ለራሳቸው ህይወት ስሜት የለሽ መሆን ማለት ነው። በጣም ብዙ ወጣቶች ለገዛ ህይወታቸው ግድ የለሽ ናቸው። ለህይወታቸው እነሱ ለሚኖሩት ሌላ ሰው ለሚኖሩ አይደለም፣ እነሱ ለሚኖሩት ህይወት በጣም ግድ የለሾች ናቸው። አንዱና ዋነኛው የተሳሳተ ምርጫና የተሳሳተ ውሳኔ ምክንያት ግድ የለሽነት ነው። ለራስ ህይወት ስሜት የለሽ መሆን፣ ለራስ ህይወት ደንታቢስ መሆን፣ ፍላጎት ማጣት። ሰው እንዴት ለራሱ ህይወት ግድ የለሽ ይሆናል? ሰው እንዴት ለራሱ ህይወት ደንታቢስ ይሆናል? ሰው እንዴት ለራሱ ህይወት ትኩረት ያጣል? መጀመሪያ ትክክለኛ ምርጫ፣ ትክክለኛ ውሳኔ ለመወሰን ከፈለግ ለራስ ህይወት ስሜት ሊኖር ይገባል። ለገዛ ህይወት ደንታቢስ መሆን የለብህም። በህይወትህ ላይ ትኩረት ማድረግ አለብህ። ብዙዎቻችን ስለ ራሳችን ከምናቀውና ለራሳችን ከምናስበው በላይ ስለ ሰዎች የምናቀውና ስለ ሰዎች የምንለው ነገር ነው የሚበዛው። የብዙዎቻችን የተሳሳተ ምርጫ፣ የተሳሳተ ውሳኔ ምክንያት ግዴለሽነት ነው። ስንመርጥ በግዴለሽነት ነው። ስንወስን በግዴለሽነት ነው። ነገ ምን ያመጣል፣ በህይወታችን ምን ፍሬ ያፈራል፣ ምንም ጉዳያችን አይደለም። ዛሬን እንደሚሆን ከሆንን የነገ የራሱ ጉዳይ ነው ብለን የምናስበው። ሁለቱ ተወዳዳሪዎች ሪንግ ውስጥ ሲደባደቡ ከውጭ ያለው ተመልካች እንዴት ስሜት ይዞት እንደሚያይ ሌላ ሰው በሚደባደበው ድብድብ የዚህን ያህል ስሜት ካለ አንተ ለራስህ ህይወት እንዴት ስሜት ታጣለህ? ለገዛ ህይወት እንዴት ስሜት የለሽ ትሆናለህ? ይሄን ሮናልዶ ወይም ሜሲ አርሴናል ለሚጫወተው ጨዋታ እናት ብትሞት ለቅሶ ለማይመጣ እዚህ አዲስ አበባ ቢመጣ እጁን ለማይዘረጋል ያለ ስሜት የሚስቱን ስም፣ የደሞዙን መጠን፣ የጫማ ቁጥሩን፣ የቤቱን ሁኔታ በጣም የምታውቀውን ያህል ስለራስህ ምንም ደንታቢስ ነው። አሁን አንዳንዶቻችሁ አያቸዋለሁ ጥርሳችሁ በፍጹም እንደዚህ መቦረሻቱ ቁጭ ብድግ ይላል፣ ይንኮራጠጣል። ሌላ ሰው ነው የሚጫወተው፣ እሱ በስሜት ሊሞት ነው። ስማ አንተ በሌላ ሰው ጉዳይ ደስ ማንቼ አርሴ ብለ ቡና ብለ ስለ አዲስ ሰይድ ሌላ ሰው በገዛ ህይወቱ በሚኖረው ህይወት ስሜት ኖሮ አንተ እንዴት ለራስህ ደንታቢስ ትሆናል? እንዴት ስሜት የለሽ ትሆናል? እንዴት ስለ ራስህ ህይወት፣ ስለ ማንነት፣ ስለ ክብር ከማንም የተሻለ መስራት ሰክሰስፉል መሆን እየቻለ ከማንም ሰው በታች ስትሆን እንዴት ደንታቢስ ትሆናል? የመጀመሪያው ብዙ ሰዎች የተሳሳተ ምርጫና ውሳኔ የሚወስኑበት ምክንያት ግዴለሽ ናቸው በገዛ ህይወታቸው። አረ ነገ ምን ይሁን ወደ ስሜት የሚባል ነገር የላቸው። ለሌላ ነገር ግን ስሜት አላቸው። ለፖለቲካ ስሜት አላቸው። ለሙዚቃ ስሜት አላቸው። ለአስቴር አወቀ ስሜት አላቸው። ለቴዲ አፍሮ ስሜት አላቸው። ለራሳቸውስ ወፍ ግዴለሽ ናቸው። ብራዘር እንደውም አንዳንዱ እንደዚህ ይላል፣ ተራ ሆነ እንድትቀር ሲፈልግ ምን ታካብዳለህ ይላል። በገዛ ህይወት ላይ ካላካበድክ ምን ላይ ልታካብድ ነው? ከዚህ ቀጥሎ በጣም ማካበድ ያለብህ በገዛ ህይወት ላይ ነው። በገዛ ህይወት በጣም ማካበድ አለብህ። ግዴለሽነት ከሚገባው በላይ ህይወትን አቅልሎ ማየት። እንዲህ ብላችሁ ጻፉ። ግዴለሽነት አላችሁ ለራስ ህይወት ስሜት የለሽ መሆን ማለት ነው። ለራስ ህይወት ስሜት የለሽ መሆን። ለብዙ ነገር ስሜት አለ፣ ለራስ ህይወት ግን ስሜት የለም። ስሜት የለሽ መሆን፣ ደንታቢስ መሆን፣ ትኩረት ማጣት፣ ከሚገባው በላይ ህይወትን አቅልሎ ማየት። ምን ታካብዳለህ? ምን ይላል? አካብዳለሁ አይቀርም። አካብዳለሁ በጣም ነው ማካብደው። እንደውም ጻፍ እሱ ጋር እንደዛ ብለህ አካብዳለሁ ብለህ ጻፍ። ህይወት እኮ ነው የሰው ህይወት። ለዛው የዶሮ ህይወት መሰለህ አንዴ እኮ ነው የምትኖረው። ሁለቴ የምትኖር መሰለህ። ሀባብ ነው እንደ የተሸከምከው ጭንቅላት ነው። ዝንጉ መሆን ግዴለሽነት ማለት ዝንጉ መሆን